አንተ ልጅ ምን አድርግ ነው የምትለኝ? ወይና እሺ ተሳለመኝ። ኧረ ሀብትሽ እሺ ወይኔ ልሳለምህ? ሀብትሽ በፈጠረ ምን በፈጠረ ብለህ ከለኛው ጋር ታነካካኛለህ? እስኪ የመጣበትን ሰዓት ይኸው። ሰው ነጠላውን አድርጎ ቤተክርስቲያን ሄዶ በሚጸልይበት ሰዓት ሰፈር ድረስ መጣ። ቆይ እሺ ምን አድርግ ነው የምትለኝ? ለምንድን ነው የፈለግህ? ምኞት ጋር እንድንሄድ ብዬ እኮ ነው። ወይኔ በዚህ በትንሽ ቀን ተላለፈብህ አይደል? ድሮም ጠርጥሬ ነበር ይሄ ነገር በንክኪ ይተላለፋል። ቆይ ምን ሆኖ በንክኪ የሚተላለፈው? አንተ አብዳል እንዴ? ኧረ እዛው ራሳችሁን ችላችሁ በዱ። ቆይ አንተ ምን ቤት ነህ? ምን ፍጥረት ነህ? ሞልቶ ያስቀመጠው አላርም ነው ወይ በዚህ ሰዓት የሰው ቤት የምትሄደው? ይኸውልህ አሁን 2 ሰዓት ሆኗል። አውርተን ስንጨርስ ደግሞ 2 ተኩል ይሆናል። እዛ እስክንደርስ ደግሞ 3 ተኩል ይሆናል።